የዚህን ምግብ አሰራር በስርዓት አስረጅን ብላችሁ ብዙዎቻችሁ በውስጥ ጽፋችሁልኛል። ባለፈው ስሰራ አይታችሁ። ይሄ አረቢክ በጣም የሚወዱት የአረቦች ምግብ ነው። ሞሎኪያ ይባላል። በጣም ግሪን የሆነ የተፈጨ ቅጠል ነው። በስጋ ነው፣ በዶሮ ወይም በስጋ ነው የሚሰራው። አሰራሩ በጣም ኢዚ ነው። ለልጆች ለሆድ ድርቀት በጣም ፍቱን መድኃኒት ነው። ሆድ ያለሰልሳል፣ አይደለም የልጅን ያዋቂንም እና በጣም ተከፍቶላችሁ የምትበሉት ምግብ ነው። ሰርታችሁ ሞክሩት። አረቦቹ ሱቅ ታገኙታላችሁ። በጣም ኢዚ የሆነ መጨረሻ ላይ 5 ሚኒት ነው የምታበስሉት። ስጋው ከበሰለ በኋላ ነው የምትጨምሩት። በጣም አሪፍና ደስ የሚል ቀለል ብሏችሁ የምትበሉት ሆዳችሁን የማይዝ መጨረሻ ላይ ሎሚ ትጨምቁበታላችሁ። የተፈጨ ሽንኩርት ብስል ብራውን ሲሆን እላዩ ላይ ታደርጋላችሁ። በስሎ ሬዲ ከሆነ በኋላ እኔ በማታ ነበር አጋጣሚ የሰራሁት። በማግስቱ ነው ነጭ ሽንኩርቱን ብራውን አርጌ የጨመርኩት። ስለዚህ እንትን አላልኩኝም ማለት ነው። እንዴት ነው ቪዲዮ አልሰራሁም፣ ረሳሁኝ። ነጭ ሽንኩርቱን ብራውን እስኪሆን ድረስ ከጠበሳችሁት በኋላ በጣም ሽታ ስላለው ውጪ ነው በጓሮ በኩል እኔ የጠበስኩት። ማታ ስለነበረ የሰራሁት አልተመቸኝም። ያው ቤት ያሸታል ነጭ ሽንኩርት እንደምታውቁት፣ ግን በጣም አሪፍ ነው። በቃ ስጋ፣ ነጭ ሽንኩርት በኦሊቭ ኦይል ጥብስ አርጋችሁ ስጋው ከበሰለ በኋላ ላስት ሚኒት ላይ ነው የምታደርጉት። በጣም አሪፍ የሆነ ለሆድ እመኑኝ ሞክሩት። በጣም በቃ ኢዚ ነው እና ለዳይጀስሽንም ኢዚ ነው። ለልጆች በጣም ለመፈጨት ስጋውን ከፈለጋችሁ መጨረሻ ላይ በመቀሰን ቆራርጬ ነው ለልጄ ስጋውን። ለኔ እንደዚህ ይጠቀመዋለሁ። ለልጄ ግን ስለሚወፍር እየጨመቀ ጁሱን ጨምቆ አውጥቶ ስጋውን ስለሚጥለው በመቀስ ቁርጥርጥ አርጌ እፈተፍተዋለሁኝ። ለይቻ አውጥቼ ስጋውን ኦር ከነመረቁ ማለት ነው። እና አሪፍ የሆነ ጁስ ነው። በኢትዮጵያ ሽሮ በሉት በቃ። ለአረቦቹ ይሄ በጣም ወደው የሚጠቀሙት ምግብ ነው። በሩዝ ነው የሚበላው። ብቻውን እንደ ሾርባ የሚጠጡታል። ሞክሩት። ከወደዳችሁት አሳውቁኝ። ቴንኪዩ። በጣም ነው የማመሰግነው። ሌላ ደግሞ የአረብ ምግብ ምን አይነት ልሰራላችሁ እንደምትፈልጉም በዛው እንድታሳውቁኝ ይፈልጋለሁ። አበረታቱኝ። ላይክ፣ ፎሎ፣ ሼር አድርጉ ፕሊዝ። አይከፈልበትም። ይኸው እንደዚህ በመረቁ እንደዚህ